النصيحة العاشرة يمجرشونا السرنيا نصيحة المرأة المسلمة مسلم هونتشكو سيت مالتنا تحفظ وقتها من الضياع قلبوان تطبق يعني نعم ጊዜዋን ትጠብቃለች ከምን ጊዜዋን በከንቱ ከማባከን ጊዜዋን ትጠቀማለች ማለት ነው ምክንያቱም ትርፍ ጊዜ ስለሌላት የተሰጣትን እድሜ ብቻ ነው የምትኖረው ትርፍ ጊዜ ስለሌላት ያንን ጊዜ ምን ትላለች ትጠቀምበታለች ጥሩ ነገር በመስራት ዒባዳ በመፈጸም አላሁ ጀለ ወዐላ የሚወደው የሆነውን ነገር በመስራት ትጠቀማለች ማለት ነው ከሐራም ነገር ርቃ ሐራም ነገር ከመስራት ተጠንቅቃ طيب ቁርአንን በመቅራት ዒልምን በመማር በተለያየ በሆነ ነገር ጊዜዋን ትጠቀማለች طيب ዝም ብላ በከንቱ አታሳልፍም وأيامها ولياليها ቀንንም ሌሊቱንም ትጠቀማለች من التمزق ዝም ብላ ማለት ነው በማይረባ በሆነ ነገር ከምታሳልፍ እንደዚሁ ዝም ብላ እየቆራረጠች እሱን ማለት ነው በከንቱ ምን ከማለት ዝም ብላ ማለት ነው ከምታበላሽ ጊዜዋን የተቆጠበች ናት ትጠቀማለች በደንብ ማለት ነው ምን ማለት ነው በትንትን ከማድረግ ማለት ነው ወይም ደግሞ ከመበጣጠስ ሌሊቱንም ቀኑንም ማለት ጊዜዋን በሐራም ነገር አትጠቀምም ማለት ነው ከዚህ ትጠነቀቃለች فلا تكونوا أتهون مسلم هونج أنست مغتابة يعني ثمامة سبابة لاهية ساهية مغتابة يعني سون متامات تهون التمام زنبلا قليب زي قبا قليب يعني ثمامة مالت دمو من دنو نقر كزي كزيا متوسدار لج يعني ستابة مالت دمو يعني بارك الله فيكم حرام نقر كزيا كزي متارك سون متسادب زنبلا قزيوان لاهية زنبلا قزيوان مالتنو بما يهون نقر متجرس بجواتا بقل ساهية تمساسين እንደዚህ አይነት አትሆንም ማለት ነው يعني ሰውን የምታማ ሰውን የምታጣላ ከዚህ ነሚማ የምታዟዙር ከዛ ጊዜ ሰዎች የምትሳደብ وكذلك ايضا ዝም ብላ ጊዜዋን የምትጨርስ እንደዚህ አትሆንም ሙስሊም የሆነች ነስት قال سبحانه الله سبحانه وتعالى ብሎ ይላል وذر الذين اتخذوا دينهم لعبا ولهوا وغرتهم الحياة الدنيا وذر الذين እነዚያን እኮ ተዋቸው ይላል አላህ Subhanahu Wa Ta'ala اتخذوا دينهم ዲናቸውን አድርገው የያዙ ለዒባን ጨዋታ ሃይማኖታቸውን ጨዋታ አድርገው ዛዛታ ወለህወን ዛዛታ ቀልድ አድርገው የያዙ وغرتهم الحياة الدنيا የዱንያ እኮ ህይወት የዚች የቅርቢቷ ዓለም ህይወት ያታለለቻቸው ወይም የሸነገለቻቸው የሆኑ ሰዎችን ተዋቸው ይላል አላሁ ጀለ ወዐላ ሱብሃንአላህ وقال تعالى الله سبحانه وتعالى هنا بلو إلال عن قوم ضيعوا أعمارهم أنهم يقولون النزيا سوج يعني قلبات شون يعني أعمارهم يعني إرميات شون من يالو ضيعوا ጊዜያት شون ወይም ደግሞ የተሰጣቸው የሆነውን እድሜ በከንቱ ያበላሹ በከንቱ ያሳለፉ የሆኑ ሰዎች እነሱ ብለው እንደሚሉ አላህ Subhanahu Wa Ta'ala ይነግረናል أنهم يقولون يا حسرة على ما فرطنا فيها يا حسرة واكساراتችን ዋጥፋታችን ይላል ምን ይላሉ ዋጥፋታችን ዋኪሳራችን ይላሉ على ما فرطنا فيها በዚያ በዱንያ ላይ ሳለን እኮ እኛ ያበላሸነው የሆነው በዚያ ዱንያ ላይ ያለን ያጠፋነው የሆነው ነገር ዱንያ ላይ ያለን መልካም ስራ መስራት እየቻለን ዝም ብለን ጊዜያችንን በከንቱ ያሳለፍነ ወዮልን ዋጥፋታችን እያሉ ይቆጫሉ ማለት ነው ስለዚህ ይህ ቁጭት ምንም የሚጠቅም አይደለም ይህ ቁጭት ምንም አይጠቅምም አላህ ዘንድ አሁኑ ነው መጠቀም ያለብን ማለት ነው ነገ ምንድነው ያለው ጀዛእ ብቻ ነው ሒሳብ ብቻ ነው አመል የለም አሁን ግን ምን የለም አሁን ጀዛእ የለም አመል ነው ስራ መስራት እንችላለን በዚህ ጊዜ ስለዚህ الله سبحانه وتعالى يعني
من قالوا دعاء سيارقوا اللهم اهدي فتاة الإسلام الله ሙስሊም የሆኑ ወጣት የሆኑ እነሱን እኮ ምን አድርጋቸው እንስቶችን ማለት ነው ሴቶችን ሊማ تحبه وترضاه አንተ ለምትወደው ለሆነ ነገር አንተ ሲሰራ ለምትወደው ለምትቀበለው ለሆነ ነገር አላህ ያንተ መራቸው واعمر يعني قلبها بالإيمان ቀልቧንም ደግሞ በኢማን ሙላላት ይላሉ መጨረሻ ሲጨርሱ ስለሆነ አስረኛው ነሲሃ ምንድነው ቀልባ ያኒ ጊዜያችንን በከንቱ ማሳለፍ እንደሌለብን ነው ጊዜያችንን በደንብ መጠቀም እንዳለብን ነው ዝም ብለን እየቆራረጥን ያኒ አልወቅቱ ከሰይፍ እንደሚባለው ወቅት ማለት እንደ ሰይፍ ነው አንተ ካልተጠቀምክበት ቆርጦ ነው የሚጥልህ ማለት ነው ስለሆነ ጥሩ ነገርን በመስራት ላይ ጊዜያችንን ማሳለፍ እንዳለብን ነው አስረኛው ምክር የሚመክረን ማለት ነው باذن الله تبارك وتعالى طيب ان شاء الله ይሄ እንግዲህ የመጨረሻው ነሲሃ ነው የመጀመሪያው ነሲሃ ከመጀመሪያው እስከ መጨረሻው ድረስ ያለው ነሲሃዎች ተመልክተናል 10 نصائح للمرأة المسلمة የሚለው በዚህ ይጠናቀቃል አላህ Subhanahu Wa Ta'ala በሰማነው የምንጠቀም አላህ ያደርገን አላህ Subhanahu Wa Ta'ala ሙስሊም እህቶቻችን ሙስሊም እናቶቻችንን ከመጥፎ ነገር አላህ ይጠብቅልን جعلني الله وإياكم من الذين يستمعون القول فيتبعون أحسنه هذا والله تعالى أعلم سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين